ኑሯችን የሰማይና ምድር ያህል እየሰፋ ነው። ከሀብታሞች ጋር በጣም እየተለያየን ነው። እግዚአብሔር በጣም እየተለያየን ነው። አሁን 4 ጓደኛሞች ምናምን ከሆነ ሆቴል ዋና ዋኝቶ ወደ ቤታቸው እያደረስኳቸው ገና ትንሽ ልጆች ናቸው። ከ11 ክፍል ምናምን ናቸው። ሊሴ ነው የሚማሩት እና አንደኛው ጓደኛቸው 17 ፕሮ ማክስ ጠፋ። እዛ አረ በቃ ችግር የለውም እኛ አሁን ለክሪስማስ ዳድ ይመጣል እኛ አዋተን እንሰጣለን ይጥፋ ምናምን ነገር ይሉታል። አረ እኔ እኮ ማሚ ነች ምን እንደምትለኝ ምናምን እርግጥ ያለ ልጅ ነው ምንም አልመሰለው። ከዛ እናትየው ደወለች በጓደኛው ስልክ እምቢ ብሏት ማለት ነው ስልኩ። ከዛ ማም ስልኩን እኮ ጠፋብኝ ጣልኩት እና የሆቴል ማናጀሩን ደግሞ አሳየን ስንለው ሎከር አልቆለፍኩም ነበር ካሜራ አላሳያችሁም አለኝ። ጦስን ይዞት ይሄዳለች። ጦስን ይዞት ሄድ ቤቢ አንተ ብቻ ደህና ሆንልኝ። በቃ ከፋኝ ነው የምላችሁ እኔ ክፍት 270 ሺህ ብር ጦስን እኔ ከራሲ ጋር ወዲያው የዛሬ 10 አመት የጣልኳት ህዋዌ አለች አዲስ ገዝቼ የተበላሁት ልብ ስብራቱ እኔ ቆሜ የሚሄድ እስከ ዛሬ በእግዚአብሔር ቸርነት ነው ያመኝ። ለቶ በቃ ይሉታል ጓደኞቹ እኛ ለ3 አዋተን እንገዛላለን። በቃ ዳዲ አሁን ለቫኬሽን ይመጣል ለ3 አዋተን እንገዛላለን 50 ይሁን 60 አላውቅም። ምን ለሂሳብም አልተመቸኝም ተውኩት። እኔ እኮ የትኛው ጓደኛዬ ነው አሁን 70 ሺህ ብር አውጥቶ ስልክ የሚገዛልኝ? ለየነታችን የትየለሌ ነው። እየቆሰው ነው ወገንታት እየቆሰቆሰው በጣም እየተለያየን ነው። እና ቻራው ላይ ብዬ ነበር የወጣሁት። እንደዚህ አይነት ነገር በጆሮ እየሰማሁ እኔ ስራው ማስተለኝ ደበረኝ ነው ብላችሁ በቃ ጣት ደበር ያለኝ። አረ